ለተሳዳቢ ይሰጣል። ለምን ካልሰጠው ያጋልጠዋል። ገባሽ? ሌባ ብቻ ነው ለተሳዳቢ የሚሰጠው። እንዴት ነው ግን መለወጥ ቢቻለው ይህን ኮሚኒቲ? እንዴት ነው በቃ እንዴት ነው? እስከ መቼ ነው ሰው በቃ አሁን ድሃ የቀረ ነው። ጊፍተሮች በሙሉ እየፈሩ ልሳጁ ያንቺ ብቻ አይደለም እንግዲህ እዚሁ ላይ አርጅተናል አይደለ? ጊፍተር በሙሉ ጠፋ፣ ባዶችንን ቀረን። በቃ ይሰደባሉ ይሄዳሉ። እሺ ማን ሊመጣ ነው? ድሃ እንሰብሰብ በቃ ድሃ ብቻ ይሰብሰብ። ራስ በራሳችን እንሰጣጣለን። እግዚአብሔርን ራስ በራሳችን እየበላናቸው ማለት ነው። እሺ ቆይ ምንድን ነው መጨረሻው? ተራ በተራ ሰው ሰጥቶ እኔ ግደኝ፣ እኔ ጊፍተር አልሳደብም። ግደኝ አልኩሽ፣ ግደኝ እንዴ ኧረ አንድ በሏችሁ በእናታችሁ። ኧረ በኢየሱስም ከባድ ነው። ብቻ ግን አቡዬ ይመቻችሁ፣ ቤታዮ ፋፋይ ይመቻችሁ። ሆነ ስራ ላይ ነኝ በቃ ቴንክ ዩ ይመቻችሁ። በምንድን ነው ፕሩቭ ማድረግላችሁ? አንዳንድ ሰው ግን የሆነ እንትኑ ጌሙን ይሄ የስሙን እንትን ለማስረጀም ስለሚፈልጉ አንዲት ልጅ ነበረች፣ እኔ ስሟን አላውቀውም። ልጁ ጋር ገብታ የነበረው እሷ ናት፣ ድምጿ እሷ ነው አለች፣ ፎቶግራፉ የእሷ ነው። እንደገና ደግሞ ሰርጀሪ አድርጋለች። ሰዎች አንዳንድ ጊዜ በጣም ያዘንኩት እግዚአብሔር ምስክሬን ነው። ይኸውልሽ አሁን ቅድም ሀቢባ ተናግረሽዋል። ቢዝነስስ ቢሆን አሁን የምናያቸው ነገሮች በሙሉ አግባብ ናቸው? ቢዝነስስ ቢሆን ኖሮ አሁን እቺ ሴትዮ ቢዝነሷን ልታስተዋውቅ ቢዝነስ ቢሆን ኖሮ በደል ገባች። ከዛ ጀስት ሲምፕሊ ሶሪ ይሏታል። ሶሪ ስምሽን ስላጠፋን ቢዝነስሽን ስለገደልን ሶሪ ይሏታል። ሲምፕሊ ሌላ ምን ያምጣል? እኔ ቢዝነስ የመስሏችሁ ከሆነ ስለ ሽቶ ብያለሁ። እኔ ቢዝነስ አይደለም ይሄ የኔ ሆቢ ነው። ኮሌክት ነው የማደርገው። እዚህ በመጣም ባልመጣም ኮሌክት ማድረግ እንትን አልልም። ግን ምንድነው የሚሆነው? ከኔ ሀበሻ ኮሚኒቲ ከኔ እህቶች ጋር ከኔ ወንድሞች ጋር የማደርገውን ትቼ ከሌላ ሰው ጋር አደርጋለሁ ማለት ነው። ያ ነው ልዩነቱ። ግን ወደ ራስሽ ኮሚኒቲ ወደ ራስሽ እህቶች ከምር እናንተ ስለማይመስላችሁ ነው እንጂ ኢቭን ሌላ ቦታ ላይ የሚፈሰው እውቀት የሚፈሰው ብር አገራችሁ ላይ የራሳችሁ ሰው ላይ ቢሆን አይሻልም? በእውነት ካሰባችሁ በፖዚቲቭ በሆነ መንገድ ካሰባችሁ። ለዛ ብዬ ነው እኔ ቲክቶክ ላይ ጆይን አደረኩት እንጂ እንደምትበላሉ እኔ አውቀዋለሁ። ስገባ ራሱ ሰዎች ተይ ላንቺ አይሆንም ምናምን ያሉ ሰዎች አሉ። እኔ እንደዚህ በቅርቡ ይመጣል ብዬ አላሰብኩም። እውነት እንደዚህ በቅርቡ በአንድ ጊዜ አላሰብኩም። በጣም ፈጠናችሁ። እኔ በጣም ተጽዕኖ ፈጣሪ ስለሆንኩ ነው። ሳጅዬ ለእኔ ጊፍት ስለሰጠሽ ነው እንዲህ በቅርቡ የመጣው። ቲክቶክ ላይ መጥቶ መፈመስ የፈለገ ለእኔ ጊፍት ይስጥ። ግን ጊፍት ለእኔ ሲሰጥ ባክግራውንዱ ተጣራ፣ ብሔሩ ምናምን ተጣራና ተቀጠቀጠ ሄደ። ግን ተመልሶ መጣ። የቀጠሮ ጌሜ ቀን 7 አንበሳ ወረደልኝ። ተቃጠሉ ጠላቶቼ፣ ቅጥል በሉ። ለኔ የኔማ ቤት አንቺ ተጫውተሽ ነው። እኔ እንደሙ ልጫወት በልቻ እኔ ቀጠሮ ጌም አለኝ። ሀቢባ አታስበይኝ። እኔ ጠላት ሲበዛ እኮ ጥሩ ነው። እኔ እኮ የቀጠሮ ሰለቸኝ በኢየሱስ 80 አንበሳና 8 ዩኒቨርስ ነው የወረደልኝ የቀጠሮ ጌሜ ቀን። ኧረ እባክሽ ማን ነው እንዴ? እናቴ ትሙት እንደ ሀገር ነው ሰፖርት የተደረጉት። ሁሉም ኦሮሞም፣ አማራም፣ ትግሬም፣ ኤርትራዊም ኢንተርናሽናሊ ነው። እኔ በጣም ነው ደስ ያለኝ ላንቺ። ለምን ነው ተቀሽ ሀቢባ? እኔ እና አንቺ ብዙ ጊዜ ተነጋግረናል። በፊት ለፊት ነው የምናገርሽ ነው። አንድ ነገር ግን አልክድልሽም። አንቺ ራስሽን የቻልሽ መከላከያ ነሽ። ጥሩ ነገር ነው የምትሰሪው። ይሄ የማይካድ ነገር ነው። ላመንሽበት ነገር ደግሞ ፊት ለፊት ወጥተሽ እየሰራሽ ነው ያለሽው። የአንቺን 10% ማናችንም አንሰራው። እኔ ችሎታሽን በጣም ነው የሚገርመኝ። ቁጭ ብለሽ መከራከርሽ እኔ አልችልም። በቃ ይከብደኛል። አንደኛ ነገር ማሳመንሽ፣ መግባባትሽ፣ አያያዝሽ ምናምን ነገር በቃ እኔ ግልጽ አንቺም ሰማሽም አልሰማሽም ከኋላ ምልሽ ነገር ነው። የሆነ ነገርም ካየው ፊት ለፊት እናገርሻለሁ። ራሱን ችለሽ ያለሽ ሁማኒቲ የምትሰሪያቸው ነገሮች ቴንኪዩ። ሁለተኛ ነገር ደግሞ በአንዳንድ ነገር የራሳችን የግል ችግራችንን የግል ሳይሆን በፊት ለፊት ነግርሻለሁ። ግን ለልጄ ከማንም በፊት አጠገብ ስለቆምሽ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ ተባረኪልኝ። እውነቴን የምልሽ ቴንኪዩ ሶማች ቃል የለኝም እና ውለታ መላሽ ያርገን በክፉ ሳይሆን በደግ እና ለጌምሽም ደግሞ እንትን ያላልኩትኝ ስላልተመቸኝ ነው እንጂ ደስ ይለኝ ነበረ። እንትን ብል እና ቲንክ የምትሰሪያቸው ስራዎች እንደቀላል የሚታዩ አይደሉም። ግን እኔ አልችልም። እኔ በግለሰብ ከሰው ጋር ቁጭ አድርጎ መነጋገር እኔ የማልችለውን ነገር አንቺን መነቀፍ አንቺን እንዴ ኖ በጣም ትልቅ ስራ ነው የምትሰራው። አንገት ለአንገት ተናንቆ ከማፊያው፣ ከደላላው፣ ከሌባው፣ ከባለትዳሩ ጋራ ማንም ሰው አልሰራው። ቁጭ ብሎ እዚህ ላይ አልሰራውም። እኔ አይኔ ነው የሚደነዝዘው፣ አቅም ነው ማጣው። እግዚአብሔር ይስጥሽ።
እና ሳጁዬ ይፈቃቸው ወይ 30,000 እናስገባት። ሳጂን ጋይስ ፎሎ አድርጓት። 3,000 ብቻ ቀረ። 3,000 ብቻ ቀረ። እንግዲህ አንቺም ደግሞ እግዚአብሔር እውነት በወጣ ይተካልሽ። አሜን። ጂጂ ያመሰግናለሁ። ስላናደድሽኝ ተናግሬሻለሁ። ለምን እንደዚህ ብር ትሰጫለሽ? አረ ነው ከመጀመሪያም ትዝ ይልሻል። ከመጀመሪያም ተናግሬሻለሁ ድሮ ገና። አሁን ትክክል ያዥ ብርሽን ተጠንቀቂ፣ ሰው አትመኝ ብዬ እኔ ደግሞ አንዳንዴ ምላሴ ይደብረኛል እና እሱ ኦኬ። እግዚአብሔር ደግሞ አንድ ነገር ኖርማል ነው። ካገኘና ባለበት ቦታ ከተጠቆመና ካገኛችኋት እንተባበራችኋለን። የምታገኟት ከሆነ ግን ሴትዮዋ አይደለም ትክክለኛዋ ራሱ ማለት ነው። አዎ ሴትዮዋ እኔ አውቃታለሁ በደንብ። እኔ ምንም ስለማውቅ እዚህ እንኳን ብትሆን ወደ አውሮፓ ላይ እንኳን ብትመጣ እኔ እግዚአብሔር ምስክሬ ነው የምልሽ ጠበቃ ይዤ ነው የማናገራት። በጣም አንደኛ የተጎዳችው እቹ ልጅ ናት፣ ፋሲካ ናት። ገባሽ? በብዙ ሚሊዮን ብር የሚወስደው። ስለዚህ ማንም አይለቃት። ብቻ ትገኝ። ሚኪን በጣም ተጎድቷል። አይ ኖ ሚኪን በጣም ተጎድቷል። ግን እንዴት ነው ካለው ታሪካቸው ደግሞ ባክግራውንዳቸው ስታይ ደግሞ የፋሲካን ነገር ታውቂዋለሽ። ገባሽ? ሚኪስ አትሊስት ብር ነው እኮ እሺ፣ ክብሯን እንደጠበቀቻለች። ሚኪ እኮ ወድቋል። ኢትዮጵያ ምን አይነት ላይፍ ይኖር እንደነበረ እና አሁን አረብ ሀገር ላይ የመዳም ቅመም እያሉ ነው ራሱ እኮ የሚጠሩት። ያኔ ሁለቱም እንትን ነኝ። ግን ያው እንደ ሴት አልሻለ በቃ በሷ ላይ ያላትን ነገር እኔ ባገኛት ራሱ አልልቀም። ብቻ ሰው አውሮፓ ነው። ምክንያቱም ይዞታል እኮ እሷ እኮ አሁን ወደ ዱባይ ስትመለስ እኮ ትያዛለች እና የዱባይ አካውንቷ እኮ ቁጥጥር ስር ነው። አሁን እኮ የት እንዳለች እኮ ነው በቃ የማይታወቀው እንጂ የሆነ ፍንጭ ቢገኝ ገባሽ ወይ እጅ ሰታ ወይ እዚህ አግብታ የምትኖር ከሆነ አውሮፓ ላይ አታመልጠን። ዩሮፕ ማን ያለ ታድሮ ባለትዳር ነው። ልጆች እናታለች። ምንድን ነው የምታገባው? ያው ባላ ይሁን እሱ ራሱ ማን ያውቃል? ልጆቿን አይተሻቸው ታውቂያለሽ? ውሽዬ ወይኔ ያው ሲያማምሩ እኮ ሀቡ ናቸው። አይ ትንሽ የምትባላ የ5 ዓመት ናት። ኦኬ እና ህጻናት ናቸው ታዲያ። ግን እኔ ደግሞ የመጀመሪያ ትልቅ ያለችውን ነው የማውቀው። ትልቅ ልጅ አለኝ በረንዳ ወጥቼ የወለድኩት ያለችው ስታወራ እኮ ታሪኳ እኮ ያፈዝሻል። ሴት ናት ልጅቷ። ልጆቿ እንዳለ ሁለቱ እኩዮቿ ናቸው። በቃ ያኔ በቁመት ማለት ነው። እነሱ ነው የማውቀው። ሶስተኛ ልጅ አሁን አላውቅም። ለኔ እኛንም ስታሳየን ቲክቶክ ላይ 5 ናቸው ልጆቹ። 5 ናቸው። ክርስቶስን 5ቱም ሴት ናቸው። ምን እኔ ስንት ቀን ሄጄ ቤታቸው ልጄን ራሱ ሲወዱት ልጆቿ አሁን እስከነ ልጆቿ ነው አይደለ የተሰደደችው። ቤቷን የምትሰራዋን ልጅ ሁላ ነው ይዛት ሄደችው። እስቲ በውስጥ ኮንታክት አድርጊኝ በፋሲካ። ምክንያቱም አንዳንድ ፎቶ ካለሽ ምናምን እዚህ በእንትን ማለት ይችላል ኢንተርፖል ምን ኤምባሲም እኮ ይዞታል እኮ። በጣም ብዙ ሰው እኮ ነው ኤምባሲ ሄዶ የከሰሳት። የኢትዮጵያ ኤምባሲም እኮ ይዞታል ጉዳዩ። ግን አቅም ያስፈልጋል። ኢትዮጵያ ኤምባሲ ያለ አቅም ይፈልጋል። እንደዚህ ነገር ከፍለሽ ለማስፈለግ ምን እዚህ ግን በብዙ ነገር ማስፈለግ ይቻላል። ገባሽ? አንድ ቀን አንድ ቀን ቦታዋ ስትታይ ለሀገሪቷ ላለችበት ሀገር ኤምባሲ ሲጠቁሙ እንግዲህ ሻርጃ ራሱ ስኖር እኮ ከስንት አንዱ ነው ቤቷን ያወቀው እንጂ እኮ ቤቷን የማያውቁት ይበዛሉ። ስንት ዓመት ኖራለች ኢማራት ላይ? እኔ 7 ወር ነው እንግዲህ ማቃት። 7 ወሩንም ቤስት ነበርን። ቤቷ ሄዳለሁ፣ ቤቴ ትመጣለች። በቃ አበሾች ምናምን ቤቷ ሄዱም ነበር። ያኔ እኔ እሷ ቤት ያየሁት ቤቷ የምትሰራ ልጅና ልጆቿ ባሏ ታማ ራሱ 2-3 ተመላልሼ ነበር። ስለዚህ ካንቺ ውጪ ቤቷ ሄደ የለም ማለት ነው ኢማራት ላይ? አረ መሲ ብርጅስቶን እናንተና ሄደው የለ እንዴ? ሚኪ አብረው ሄደው የለ? ኦኬ መሲ አንቃ ያዘቻት ጊዜ ማለት ነው። ረሳ ነው ጥሯት እኮ ብዬ ነበር ቅድም። መሲም ትምጣ ብዬ ነበር ረሳ ነው። እና እንትን ቤተክርስቲያን ምናምን አትሄድም ነበረ? የተለያየ ቦታ እንዲያበሻ አይ እንትን ነች አማኝ ናት በይ። ግን ቤተክርስቲያን ትሄድ ነበረ። አማኝ ናት፣ ፕሮቴስታንት ናት። አየሽ እኔ ደግሞ ማቃት በሌላ ነው ስትሰብክ ነው። ነጠላ ለብሳ ሙሉ መጥታ ልትሰብከን ስትል አይ እንደዚህ አይነት ነገር ግን እምነቷን ትቀያይራለች ማለት ነው። ነጠላ ለብሳ ፎቶ አይቻለሁ እኔ። ግን ቪክተም ላይ ለሚል ሰው ምንም ችግር የለብኝም። እኔ ማሳየት ይችላል። ዋት ብርጅስቶን ናት ለመብረቁ ሳጂ እንደሆነች ነገረችው እያሉ ደግሞ ረንዳው ይቆበት ነው ትምጣ መሲ። ሌላው ደግሞ ይኸውልሽ የተማረ ሰው ብልህ ሰው ሲሳሳት ይቅርታ ተሳስቼ ነው መስሎኝ ነው ይላል አይደለ? ግን ይኸውልሽ እንትን ኢጎ ያለበት ሰው
ሲሳሳትን መሳሳቱን ላለማመን ለዛ ነገር ምክንያት ነው እያስተባበሉ የሚሄዱት። ገባሽ? አሁን የቀጠሮ ጌም ስላለበት አካውንቱን ለመቀስቀስና የቀጠሮ ጌሙን ለማስተዋወቅ ግዴታ የሆነ አጀንዳ መፈለግ ነበረበት። ለዛ ነው ገባሽ? ፓስፖርቶች ደግሞ